እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ። በያላችሁበት በዓለም ዙሪያ እንኳን አደረሳችሁ። የክርስትና እምነት ተከታዮች ደግሞ እንኳን አደረሳችሁ በማለት ጀምራለሁ ዛሬ። ከዛ በቀጥታ እንግዲህ የምንሄደው ዛሬ አጠር አድርጌ ነው ማውራት የምፈልገው። እንደው የፕሪሚየር ሊግ ጉዳይ በጣም እየገረመኝ ነው። የትናንትና የተካሄዱት የፕሪሚየር ሊግ ጨዋታዎችና ዛሬም አለ አንድ ከባድ ጨዋታ። እሱም እንደው በጣም ተጠባቂ እንዲሆን ተደርጎ ሆኗል። ተገደናል፣ በጣም እንድንጠብቀው ተገደናል። ምክንያቱም የዛን ያህል ብዙም ትርጉም አይሰጠኝም ነበር፣ ግን 24 ሰዓት ባልሞላ ጊዜ ውስጥ ትርጉም ሰጠኝ። ቼልሲ ከማንቸስተር ሲቲ በጣም መታየት ያለበት ጨዋታ ነው። ማንቸስተር ሲቲ ይጥላል አይጥልም የሚለው ግን ወደኋላ መለስ ብዬ እኔ ወደ ትናንቱ ነው መመለስ የምፈልገው። አርቴታ ምን ሆነ? ምንድን ነው? ለምንድን ነው እንዲህ የሚያረገን? የሚያረጋቸውስ? እሺ ደጋፊዎቹን ለምንድን ነው እንደዚህ ልባቸውን ለማንጠልጠል የፈለገው? እኔ አሁንም ቢሆን ከሱ ሌላ ዋንጫ የሚበላ ከአርሰናል ሌላ ዋንጫ የሚበላ ቡድን አለ ብዬ አላምንም። ግን ደግሞ አርቴታ በራሱ ዓለም ላይ እየተሽከረከረ ይህንን ሊግ እንግዲህ ከሱ በላይ አንደርስታንድ ማድረግ የለበት ሰው የለም። የሚሰራቸው ስህተቶች ትዝ ይሉታል። እነሱን ላለመድገም ባደረገው ጥረት ይኸው እዚህ ደረጃ ላይ ደርሶ ለዋንጫው በጣም ምን ልበላችሁ የሆነ 4-8 ከነፋስ ምናምን የሚባለው አይነት ነገርን የቀረው በጣም ነክቷል። ኦልሬዲ ዋንጫውን ባይ ነኝ እኔ። ለምን 5 ጨዋታ ነው የቀረው መሰለኝ አይደል? እሱ ለመጫወት 15 ነጥብ ማለት ነው። ሲቲ ደግሞ 21 ይመስለኛል። 2 ቀሪ ጨዋታ፣ ግን አንዱ ጨዋታ ከራሱ ከአርሰናል ጋር ነው። እሱም በጣም ኢንትረስቲንግ የሆነ ፋክት ነው። ግን እኔ ግራ የገባኝ ነገር እንዴት ነው እማያየው የዚህን ሞንስተር የሆነ ሊግ እንደሆነ ቦርንመዝ የሚባል ቡድን በጣም ዳይናሚክ የሆነ ቡድን እንደሆነ ተረድቶ ግምት ሰጥቶ መጫወት አልነበረበትም ወይ የሚለው ነገር በጣም ያሳስበኛል። የሰጠው ግምት በጣም ዝቅተኛ፣ ልክ እንደ ካራባዋና ኤፍኤ ካፕ አይነት ነገር ነው ያደረገው። ያው ራያን ማሰለፉ ነው እንጂ ኤዜን አስቀምጦ ምናምን ሮቴት አድርጎ ለሻምፒየንስ ሊጉ እንትን ኃይል መቆጠቡ ይመስለኛል፣ ሮቴሽን ይመስለኛል። ግን ሮቴት ሲያደርግ እንደዚህ አይነት ዳይናሚክ የሆነ ቡድን ላይ ዳይናሚክ ተጫዋቾች ያስፈልጉታል። በእርግጥ ማዱዌኬን አስገብቷል፣ ግን ኤዜንም ማስገባት አለበት ባይ ነኝ። ኤዜና ማዱዌኬ ሁለቱ ወሳኝ ናቸው። አሁን ኤዜ ቢኖርለት ኖሮ ይረባብሿቸው ነበር መሀል ላይ እና እንደዚህ እንዲዝናኑ እነ ስኮት ምናምን መሀል ላይ በጣም እየተዝናኑ ነው የሚጫወቱት የነበረው። ሚድፊልዱን በጣም ዶሚኔት አድርገውታል። ይሄ ደግሞ ይታወቃል። ሁሉ ጉል ያረጋሉ። ቦርንመዞች ሚድፊልዱን በጣም ነው የሚያበዙበት። ተጫዋች ያበዙበታል። ተጫዋቾቹ ደግሞ ይችላሉ፣ በጣም ይጫወታሉ። በጣም ያሮጡታል፣ ኳሱን ይቀባበሉታል ምናምን። ልክ እንደነሱ አይነት ካራክተር ያላቸው ተጫዋቾች እዛ ቦታ ላይ ያስፈልጋሉ። ዳት ሚንስ አንደኛው ኤዜ ነው። ማዱዌኬና ኤዜ ከመሃል እየተነሱ ከመስመር አካባቢና ከመሃል ማለት ነው እየተነሱ እነሱን መረባበሽ ነበረባቸው ባይነኝ እኔ። ግን እነ ራይስ ናቸው። እነ ራይስ ደግሞ ኢቭን እነ ራይስ ራሱ የተሰጣቸው ሚሽን ብዙ ያርድ ርቀት ላይ እንዲጠብቁ አይነት ነገር እንጂ ኮሚት እንዲያደርጉ አይደለም። በጣም ኳስ ይጠልዛሉ፣ አይጠጉም፣ ብዙ ክፍተት ይሰጧቸዋል፣ ይሮጡባቸው ነበር በቃ ማለት ይችላለሁ። ክፍተት ስለሚሰጧቸው ስፔስ ሲያገኙ እነዛ ደግሞ ስፔሱን በጣም ይጠቀሙታል፣ በመቀባበል በተለይ ማለት ነው። ከዛ ዲሳይሲቭ የሆነ ዲሲዥን ይወስዳሉ። ደግሞ የሚመቱት ኳስ በጣም ዲሳይሲቭ ነው። የሚገቡበት ላስት ሰርድ ላይ የሚገቡባቸው ፖዚሽኖች በጣም ከባባድ ናቸው። ስለዚህ ይሄ ነገር እንዳይከሰት ማድረግ ይችል ነበረ አርቴታ ባይነኝ።
ቦርንመዝን ንቆ ከሆነ በጣም አስገራሚ ነገር ነው። ኤቨርተን የሚባል ቡድን አለ። እነዚህ ቡድኖች በጣም ከባባድ ቡድኖች ናቸው። ኤቨርተን፣ ቦርንመዝ፣ ብራይተን እነዚህ የሞንስተሩ ሊጎች ዋና አጫዋቾች ናቸው። ዋና አጫዋቾች ሚድቴብል ቡድኖች ማለት ነው። እነዚህን ቡድኖች በምታገኝበት ጊዜ እንደ ሻምፒዮንሺፕ ነው የምትጫወተው። ከማንቸስተር ሲቲ ጋር እንደምትጫወተው ነው የምትጫወተው። አሁን ፕሪሚየር ሊግ ላይ ያለው ሌቭል እንደዛ ሆኗል። ይህንን ነገር አርቴታ አልተረዳም ወይ? በጣም እኔ ዳውት በጣም ኮቺንግ ቲሙን ዳውት አደርገዋለሁ። እኔ ይህንን ዋንጫ አርሰናል ካልበላ ኮቺንግ ቲሙ ቶሎ ብሎ ራሱ ሪዛይን ማድረግ አለበት። የአርሰናል ኮቺንግ ቲም ይህንን ፕሪሚየር ሊግ ካልወሰደ በእኔ በኩል ማለት ነው። እንደኔ ስራ 6 እና 7 ዓመት ስራ ተሰርቷል። ኦኬ ታግሰዋል፣ በትዕግስት አይተዋቸዋል። ስራውን ጥሩ ስራ እየሰሩ በዚህ ዓመት በተለይ ላስት ይር በጣም ቆንጆ ነበሩ። ሻምፒየንስ ሊጉ ላይ በጣም ጥሩ ነበሩ። ፕሪሚየር ሊጉም ላይ ያው የተወሰነ የልምድ ጥረት ያው የነበራቸው ካርማ ነው የምለው እኔ። ዱካቸው አለቀቃቸውም። ይሄ ከክሪስማስ በኋላ በዚህ ሞንስተር ሊግ ሚድ ቴብል ቲሞች ሉዝ ያደርጋሉ። አሁን እሱን ነው ባለቀ ሰዓት እሱን ነው እያደረጉ ያሉት። ሮቴሽኑ ከብዷቸው ይሁን ስኳዱ ስፋት የለውም። በእርግጥ በጣም ስፋት የለውም እንደነ ሲቲ እንደነ ቼልሲ፣ ግን በጣም ማኔጅ ተደርጎ ነበረ ባለው ሊሚት ማለት ነው። ስለዚህ በጣም የሚገርም ነው። እኔ ስለ አርሰናል ከቦርንመዝ 2-1 ስላለቀው ጨዋታ ነው በደንብ ማውራት የፈለኩት ዛሬ። በተቻለ መጠን እንግዲህ ብዙዎቹን ነገሮች አድሬስ አድርጌያለሁ። አሁንም እምነቴ አርሰናል ነው ዋንጫውን የሚበላው፣ ምንም ጥያቄ የለውም። ካልበላ ኮቺንግ ቲሙ መልቀቅ አለበት በቀጥታ በሪዛይን። ብዙ ጊዜ ኔም ኤንድ ሼም የሚሉት ነገር አላቸው እንግሊዞች። ኔም ኤንድ ሼም፣ ራሱን ሼም አድርጎ ቀጥታ መልቀቅ ነው ያለበት። ምክንያቱም ከዚህ ሁሉ ዓመት ልፋት በኋላ በዚህ ደረጃ እንደዚህ ተደርሶ በጥንቃቄ አቻ መውጣትን ማን አየበት? በጥንቃቄ ከተጫወት ካይቀር አቻ መውጣት እንዴት ሉዝ ታደርጋለህ ጌሙን? ኮቺንግ ቲሙን እንዴት ይሄ ነገር ሲመጣ አይታየው? ቦርንመዝ ነው ቡድኑ። እነዚህ ሰዎች የሚያደርጉት እንቅስቃሴ ከፍተኛ ነው። የተወሰነ ተጫዋቾች ቶሎ ብለን መቀየር አለብን። ኦር ደግሞ መጮህ አይጮሁም። ብዙ ጊዜ እና አርቴታ አይጮሁም። ላይን ላይ በጣም ሬር ነው የሚጮሁበት። በእንደዚህ አይነት ጊዜ ቀውጢ ጊዜ መጮህ አለባቸው። እኔ ኢነፍ የሆነ ጩኸት አላየሁም መስመር ላይ እነ ራይስና እነ ዙቢመንዲ ላይ የመጮህ ነገር። ተጠጓቸው፣ ዲስታንሱን አጥብቡ። በቃ ካሁን በኋላ ገብተዋል አይደል? አይቼዋለሁ። የሆነ 60ኛው ደቂቃ ምናምን አካባቢ ተበልጠዋል። እዛ ሚድፊልዱ ላይ እዛ ጋር መጮህ አለብን እና በጣም የሚገርም ነገር። ለማንኛውም በቃ ይህ በእንዲህ እንዳለ ዛሬ ቼልሲ ማንቸስተር ሲቲን ካስጣለላቸው እንደገና ተመልሰው እፎይ ይላሉ። ካልሆነ ግን ፕሬሸሩ ማውንት እያደረገ መጥቶ ጭንቀት ውስጥ ነው። ህብረተሰቡም ለቅሶ ላይ ነው ያለው ደጋፊው። እና እስቲ ለማንኛውም እናያለን። የዛሬ ጨዋታ በጣም በጉጉት እንዲጠበቅ አድርገውታል በራሳቸው ጊዜ አርሰናሎች። እንግዲህ እናያለን። ከዛ በተረፈ ማንቸስተር ዩናይትድ ይላል የምንድን ያለ ያረጃ አንበሳ ነገ ነው የሚጫወተው መሰለኝ እሱ ከሊድስ። በጣም ወሳኝ ጨዋታ ነው እሱ፣ ምክንያቱም ሊቨርፑልም ማውንት እያደረገ ነው ለቶፕ 4 በጣም ጥሩ እየመጣ ነው። አስቶን ቪላ አለ ከፎረስት ነው የሚጫወተው። እስቲ እሱም ከባድ ጨዋታ ነው። ፎረስት ሜዳው ላይ ነው መሰለኝ። አስቶን ቪላ ራሱ እሱን ጨዋታ በቀላሉ ላያሸንፍ ይችላል። ግን ያው ማንቼ የራሱን እድል በራሱ መወሰን አለበት። ነገ በማይክል ካሪክ እየመራው ያለው የማንቸስተር ዩናይትድ ቡድን በጣም ሊታል ነው፣ ለማንም አይመለስም። በጣም አሳይቷል ያንም በተግባር። በተለይ ማንቸስተር ሲቲ ላይ የተጫወተው ጨዋታ ነው ዋናው ያንን የሚያመላክተው። ክሊንሺት 2-0 ያሸነፉበት ጨዋታ እጅግ ድንቅ ነበር። ሰው የአርሰናልን ጨዋታ ይላል፣ የአርሰናል ጨዋታ 3-2 ያሸነፈበት ይላል። እሱ በጣም ኢንዲቪጁዋል ሞመንቶች ነበሯቸው፣ ግን ጨዋታው ኢን ጀነራል ኮንትሮል ነበረው ለማለት ብዙ አልችልም። አርሰናል ሞር ጫና ሲፈጥር ነበረ። ያው ግን በኢንዲቪጁዋል ብሪሊያንስ ብሬክዳውን አድርገዋቸዋል።
ከሲቲ ጋር ግን የተጫወተው ጨዋታ ማንቸስተር ዩናይትድ እጅግ በጣም ድንቅ ነው። ተመልሳችሁ ብታዩት እሱን ጨዋታ አስገራሚ ጨዋታ ነው። እሱ ጨዋታ ነው እኔ ማንቸስተር ዩናይትድ በቃ ዛር አፕ ቱ ሳምቲንግ አሁን መስመር የሆነ መስመር የያዘ ማንቸስተር ዩናይትድ ይሄ አንበሳ ይሄ ያረጃ አንበሳ እየተንገዳገደም ቢሆን ሊነሳ ነው አይነት ያስባለኝ ጨዋታ ከማንቸስተር ሲቲ ጋር የተጫወቱት 2-0 ያሸነፉበት ጨዋታ ነው። እስቲ ሰኞ ላይ ደግሞ እሱን ጨዋታ ካየን በኋላ እንመለሳለን። በሻምፒየንስ ሊጉ ሁለተኛ ሌግ ጨዋታዎች አንድ ላይ አድርጌ እስቲ ሰኞ መለሳለሁ። አመሰግናለሁ። ፓም 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 ወልመካ ነበርኩ።